ብዙ ሰዎች ዩቲዩብ ቻናሌ ከገቡ በኋላ የዩቲዩብ ከለርሽ፣ የዩቲዩብ ተምኔልሽ፣ የዩቲዩብ ባነርሽ በጣም ያምራል ይሉኛል። እና እንዴት ነው የዩቲዩብ ቻናላችንን ማሳመር የምንችለው? ዩቲዩብ ቻናላችንን ስንከፍት እንዴት የራሳችንን ሉክ የራሳችንን ከለር ማምጣት እንችላለን? እንዴት ሰዎች የኛን ቻናል በቀላሉ መለየት ይችላሉ ብለው ይጠይቁኛል። ዛሬ እንዴት የዩቲዩብ ቻናላችሁን ማሳመር እንደምትችሉ በዛሬ ቪዲዮ ነግራችኋለሁ። እስኪ ኮሜንት ላይ የዩቲዩብ ቻናሌ ከ10 ስንት ሰጡታላችሁ? ከለሩን፣ ተምኔሉን እንዲሁም ደግሞ የዩቲዩብ ባነሩን ከ10 ስንት ሰጡታላችሁ? ማወቅ ስለፈለኩ ነው። እስኪ ኮሜንት ላይ ጻፉልኝ። አብራችሁ ሰላም እንዴት ናችሁ? እንኳን ወደ ሳምራ ዩቲዩብ ቻናል በሰላም መጣችሁ። ይህ ሳምራ ዩቲዩብ ቻናል ነው። ስለ ብዙ ነገር የምንማማርበት ዩቲዩብ ቻናላችንን የምናሳድግበት የዩቲዩብ ቻናል ነው። ስለዚህ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። እንዲሁም የደወል ምልክቷን በመጫን አዳዲስ ቪዲዮዎች በመለቀባቸው ጊዜ እንዲደርሳችሁ ማድረግ ትችላላችሁ። የመጀመሪያው ባነራችሁ ነው። ባነራችሁ በጣም ቆንጆ መሆን አለበት። ባነራችሁ ላይ የምትፈልጉትን ጽሑፍ ጽፋችሁ ያን ያህል ያልበዛ ከዛን የራሳችሁን ፎቶ አድርጋችሁ ወይም ደግሞ ጽሑፉን ብቻ ማድረግ ትችላላችሁ። በጣም ቆንጆ የሆነ ባነር ማድረግ አለባችሁ ማለት ነው። ሰዎች ሲገቡ በጣም ሊወዱት የሚችል ስለ ቻናላችሁ የተወሰነ ነገር መናገር የሚችል ባነር መኖር አለ። እዚህ ጋር አስተውሉ። ባነራችሁ የራሳችሁን ከተምኔላችሁ ጋር ከፎቶአችሁ ጋር የሚመሳሰል የራሱ የሆነ ከለር ሊኖረው ይገባል ማለት ነው። ሁለተኛው ደግሞ የምትሰሩት ባነር ከተምኔላችሁ ጋር ከምትፖስቱት ተምኔሎች ጋር ተቀራራቢ መሆን መቻል አለበት ማለት ነው። ሁለተኛው የፕሮፋይል ፎቶአችሁ በሚገባ ጥራት ሊኖረው ይገባል እና ባክግራውንዱ ላይ ያን ያህል ያልተንዛዛ ያን ያህል በቃ ከናንተ ከኦብጀክቱ ጋር ብዙ የተቀራረበ መሆን የለበትም። ሰዎች እናንተ ማየት አለባችሁ። ሎጎን ከሆነ ደግሞ በጣም ቆንጆ የሆነ ሎጎ መሆን አለበት ማለት ነው። ኳሊቲው ሃይ የሆነ ብራይት እና ክሊር መሆን አለበት። ያ ማለት በደንብ ጥራት ያለው ከዛ ደግሞ ጽድት ያለ እንከን የማይወጣለት በጣም ቆንጆ መሆን አለበት ማለት ነው የፕሮፋይል ፒክቸራችሁ። ሌላው ደግሞ ዲስክሪፕሽናችሁ ነው። ዲስክሪፕሽናችሁ ስለ ቻናላችሁ በደንብ ማውራት አለበት። ስለ ሰልፍ ዲቨሎፕመንት የምትሰሩ ከሆነ፣ ሞቲቬሽናል ቪዲዮዎች የምትሰሩ ከሆነ፣ ሪሌሽንሺፕ ኮሪያኑ ቪዲዮዎች የምትሰሩ ከሆነ፣ ቋንቋ ላይ የምትሰሩ ከሆነ እንዲሁም የተለያዩ ነገሮች ላይ የምትሰሩ ከሆነ ያንን በደንብ የሚገልጽ ስለናንተ በደንብ የሚገልጽ ስለ ቻናሉ በደንብ የሚገልጽ ዲስክሪፕሽን ማስቀመጥ አለባችሁ ማለት ነው። ሰዎች ቻናላችሁን ሲከፍቱ ስለናንተ ማወቅ ሲፈልጉ እዛ ክሊክ አድርገው ስለ ቻናሉም ሆነ አንዳንድ ማብራሪያዎችን ማግኘት ይችላሉ ማለት ነው። ስለዚህ ግልጽ የሆነ ዲስክሪፕሽን ማስቀመጥ አለባችሁ ማለት ነው። ሌላ ደግሞ የተምኔል ስታይላችሁ ቪዲዮአችሁን መግለጽ መቻል አለበት። ቪዲዮአችሁን በደንብ ማብራራት መቻል አለበት። እንዲሁም ከባነሩና ከፕሮፋይሉ ጋር በደንብ ተቀራራቢነት ሊኖረው ይገባል። ለምሳሌ ከዩቲዩብ ከላይ ካለው ባነር ጋር ተቀራራቢ ተምኔል መጠቀም አለባችሁ ማለት ነው። ሰዎች ቪዲዮአችሁ ሲደርሳቸው መጀመሪያ ይሄ ቪዲዮ ኦኬ የእንትና ነው ማለት መቻል አለባቸው ማለት ነው። ስለዚህ የራሳችሁን ከለር የራሳችሁን ቴስት ማምጣት አለባችሁ ማለት ነው። ዩቲዩባችሁ ላይ ብራይት የሆነ ፎቶ ተጠቀሙ። እንዲሁም ደግሞ ተምኔላችሁ በደንብ ከባነራችሁ ጋር ሪሌት ማድረግ አለባቸው። ቻናላችሁ ውስጥ ሰዎች ሲገቡ የሆነ ዝብርቅርቅ ያለ አንዴ ቢጫ አንዴ አረንጓዴ አንዴ ሰማያዊ ምናምን ከሚሆን በጣም ተቀራራቢ የሆነ ተምኔል ብትጠቀሙ ሞር ቻናላችሁ የሚወደድና የሚያምር ይሆንላችኋል ማለት። በደንብ ክሊር የሆነ ቻናል ካላችሁ ብዙ ሰብስክራይበር ይኖራችኋል ማለት ነው። ስለዚህ ቻናሎቻችሁን ተቀራራቢ አድርጓቸው፣ ቆንጆ አድርጓቸው። ያን እንዴት ዲዛይን ማድረግ እንዳለባችሁ የማታውቁ ከሆነ ከታች ቪዲዮ ሰርች ይላችኋል። እንዴት የዩቲዩብ ባነራችሁን መስራት እንደምትችሉ እንዲሁም እንዴት የዩቲዩብ ተምኔላችሁን መስራት እንደምትችሉ በስልካችሁ ብቻ ቪዲዮ አስቀምጬላችኋለሁ። ከታች ገብታችሁ ማየት ትችላላችሁ። ይሄ ቪዲዮ እንደተጠቀማችሁ ተስፋ አደርጋለሁ። እስካሁን አብሬያችሁ የቆየሁት እኔ ሳምራዊት እስራኤል ነኝ። እንድሰራላችሁ የምትፈልጉት ሀሳብ ካለ ከታች ኮሜንት ላይ ጻፉልኝ። ሌሎች ቪዲዮዎቼንም እየገባችሁ ማየታችሁን አትርሱ። በሌላ ቆንጆና አስተማሪ ቪዲዮ እስከምንገናኝ ድረስ